ሩታ ጋር የሆነ ሰው ሲመጣ ለምን ዘራፍ ትላላችሁ? አብርሽ ጋር ሲመጣ ሰው ታመጣላችሁ። የምትፈልጉት ግን ማለት ነው እናንተ ሐሳባችሁ ግን አንድ እንዲሆኑ ነው እንዲለያዩ ነው ወይስ ህይወታቸው ሁሌ እየተበጠበጠ እንዲኖር ነው ሐሳባችሁ? አልገባኝም። ለምን እንዳልኩኝ ታውቃላችሁ? ቤተሰብ ይሄንን በጣም እያየሁት ግራ ይገባኛል። ቪዲዮዎቹን አያቸዋለሁ፣ ግራ ይገባኛል። የኔ ግራ የሚገባኝን ነው እናንተን የምጠይቃችሁ ማለት ነው ቤተሰብ። እና ምንድነው ያሰባችሁት? ብሩክም አቤልም ሁላችሁም ዙሪያቸው ላይ ያላችሁ ሰዎች የነሱ ምንድነው የምትፈልጉት? ከነሱ ህይወት ምንድነው የምትፈልጉት? አልገባኝም። ምንድነው የምትፈልጉት? ህይወታቸው ሁሌ እየተበጠበጠ እንዲኖር ነው ወይስ ሰላማቸውን የምትፈልጉት? ሰላማቸውን ከፈለጋችሁ በእነሱ ዙሪያ ያለውን ነገር ተውት አድርጉት። ነገር እናንተ አሁን ዝም ብዬ ሳስበው ነገሩ ስረዳ ማለት ነው እዛም ቤት ትሄዳላችሁ፣ ነገር ታቀጣጥላላችሁ፣ የማይበርድ እሳት ይጫራል ማለት ነው። እዛም ጋር ትሄዳላችሁ፣ የማይበርድ እሳት ይጫራል። ከዛ በኋላ ነገሩ ከመብረድ ይልቅ ይቀጣጠላል። ያ ሰዓት ላይ ችግር ይፈጠራል ማለት ነው። እዛም ጋር እልህ ይጋባና ከእልህ በልህ የሆነ ነገር ይፈጠራል። እዚህም ጋር ደግሞ የሆነ ያ ለእናንተ ደስታ ነው የሚሰጣችሁ። እኔ የሆነ ነገርን ሳደርግ ነገ በህይወቴ ምን ይገጥመኝ ይሆን ብዬ ነው ማደርገው። በነገራችን ላይ እኔ አሁን ሴት ልጅ ላይ ለሚደርሰው ግፍ የሆነ ነገር መሆን የለበትም፣ ይሄ ትክክል አይደለም ብዬ ሳምን ነገዬን አስቤ ነው፣ ልጄን አስቤ ነው፣ የሆነ ነገር አስቤ ነው ያስቀመጥኩት ነገር ስለሚቀመጥልኝ መልካምም ዘር ልዝራ መጥፎም ዘር ራሱን ስለሚያገኘኝ ነው ትክክለኛውን ነገር ማድረግን የምመርጠው ብዙ ጊዜ ማለት ነው። እና የሆነ ወገንተኝነትን ቤተሰብሽ አይደለም ወንድምሽ አይደለም እንደዚህ ኖ እሱን አይደለም የትኛው ጋር ነው ጥፋት ያለው ብዬ ነው ማየት የምፈልገው እኔ። ግን ሰው ግን አንዳንድ ሰው ግን ስረዳው እንደዛ ለምንድን ነው ማያየው? ነገ በህይወቴ ምን ይከሰታል? እኔ ህይወት ላይ ምን ይፈጠራል? ቢፈጠርስ ምንድነው ማደርገው? ይሄንን ነገር ለነገ ህይወቴ ትክክል ነው እያደረኩ ያለሁትኝ ብሎ ለምን አያስብም ሰው? ማንኛውም ሰው አሁን ዓለም ላይ ስንኖር ነው የምላችሁ፣ ማንም ሰው 100% አይደለም፣ ሁሉም ስህተት አለበት። ገብቷችኋል? ግን የሰው ልጅ ለምንድነው እንደዛ ማስበው? ነው ነገ በማሰብ ዛሬውን ለምን ትክክለኛ ህይወት አይኖርም ነው ብዬ ማስበው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሲኖር ሰላምና ጤና ነውና ሰላምና ጤና ሲኖረን ነው ሁሉንም ነገር ማድረግ የምንችለው። እና እንዴት ናችሁ? በያላችሁበት እግዚአብሔር ይመስገን ያለውኝ እና ዛሬ በተለመደ ሐሳብ ነው። ያው እንግዲህ አንድ ሐሳብ ወይ ደግሞ አንድ ቁም ነገር እስከሚመጣ ድረስ መለፍለፌን አላቆምም፣ ወይ ደግሞ መፍትሄ መፈለጌን አላቆምም። ምንም የሚሰማኝ ሰው ባላገኝም እንኳን የሆነ ቀን ይሳካል ብዬ ነው ልፋቴ በጣም የምለፋውና ይሳካል ብዬ ተስፋ አደርጋለሁ። ቤተሰብ አሁንም ድምጼ ጉንፋን እንደያዘኝ ነው እና ሰሞኑ ደግሞ ጠፍቻለሁ ብዬ አስባለሁ። እና ወንድሜን አምጥቼላችሁ ነበረ ሰሞኑ። እንግዲህ የተቻለውን እያደረገ ነበረ ማለት ሚዲያው ላይ ወጥቶ ነው ራሱን አጋልጦ ነው ነገሮችን እንትን ያለው። ምክንያቱም አንዳንዴ ሳትፈልጉት በግዳችሁ እንደዛ የምትሆኑበት አጋጣሚ ይፈጠራል እንጂ እግዚአብሔር ይመስገን እናትና አባታችን ልጆች አሏቸው። እና ግን ሁሉም ሚዲያ ላይ ወጥቷል ማለት አይደለም። አንድ ሰው በመጣ ቁጥር ግር የሚላችሁ ሰዎች አላችሁ፣ ባሌ ነው ብላችሁ ያረጋችሁ ሰዎች አላችሁ። እንደዚህ ባታስቡት ደስ ይለኝ ነበር፣ ምክንያቱም ታናሽ ወንድሜ ስለሆነ ማለት ነው። ባሌ ቢሆን ባሌ ነው ብዬ መምጣት አያቅተኝም። ኖርማል ምን እንትን ይለኛል። ሲጀመር በእንደዚህ መልኩ አላመጣውም ነበር። እና ወንድሜ ነው ለማታውቁት፣ አብርሽም ብሏችኋል፣ እኔም ልድገምላችሁ፣ ወንድሜ ነው፣ ታናሽ ወንድሜ ነው። እና ብዙ ነገር የምናሳልፍ ሰዎች ነን። እግዚአብሔር ይመስገን ወንድ አድርጎ ሰጥቷቸዋል እናትና አባቴ። ለሱ ደግሞ ክብሩ ይስፋ መድኃኔዓለም። ነገሮች ምንም ባይስተካከሉ እንኳን አሁን ላይ ተበታትነን ነው ያለ ነው በነገሮች ሁሉ ማለት ነው። ቦታችን አንድ አይነት አይደለም፣ አካባቢያችን አንድ አይነት አይደለም። ከዛ አንጻር ተለያይተን ነው ያለ ነው እና ሁሉም ደግሞ ሚዲያ ላይ ይውጣ ካላየ ነው
ካላየ ነው ምንም አይነት ነገር የምትሉ ሰዎችም እንግዲህ ምንም ማድረግ አይቻልም፣ መፋቅ አንችልምና እና እንደዛ ነው። እሱም የተሰማውን ሐሳብ ተናግሯል። ብዙ ነገሮችን ምንድነው ማውራት የፈለኩት? ከዛ በፊት ግን ሩቲ እንኳን ተወለድሽ ማለት እፈልጋለሁ። ስስቴ ናት። ማናችሁም ምንም ብትሉኝ እኔ አይመለከተኝም። እኔ ወዳታለሁ፣ መብቴ ነው እና እንኳን ተወለድሽ እላለሁኝ። እና ምንድነው ዛሬ ያመጣኝ ዋናው ሐሳቤ ስገባላችሁ ቤተሰብ አንዳንድ ነገሮችን አያል ብዙ ጊዜ ስራ ስለሆንኩኝ ቢዚ ነኝ። በርግጥ ግን አንዳንዴ ወይ ሜንሽን ይደረግልኛል ቪዲዮዎችን ማለት ነው። የነሱ ቪዲዮዎች በውስጥ ሜንሽን ያደርጉልኛል ሰዎች። አንዳንዴ ማያይበትም ጊዜ አለ፣ ማላይበትም አጋጣሚዎች አሉ። እስቲ ሊያው ደግሞ ብዬ ስገባ አንዳንድ ነገሮችን ማያቸው ነገሮች አሉና ሜንሽን እየተደረገልኝ ነው ነገሮች ብዙ ጊዜ የማየው ቪዲዮዎችን እና ሜንሽን ሲደረግልኝ የትላንትና የሩትዬ ቪዲዮ ሜንሽን ተደርጎልኝ ነበረ። አይቼዋለሁ። ሄርሜላ ጋር እያወሩ ነበረ እና ዛሬ ብቻዬን ወጥቼ እንዳወራ ተገድጃለሁ ማለት ነው ፋሚሊ። እና ይሄንን ነገር ምንድነው ለማለት የፈለኩትኝ በቃ አያስፈልግም ባይ ነኝ ማለት እንደነገርኳችሁ ነው። ሩታ መልካም ሴት ናት። ከሷ ጋር ግን ሰጣ ገባ ውስጥ ባትገባ ደስ ይለኛል እውነት ለመናገር ማለት ውሃ ቢወቅጡትን በውጭ ገጥሟችሁ ያውቃል እና ጉዳዩ እንደዛ ነው። የሄርሜላም ነገር እንደዛው ማለት ነው። እኔ በህይወቴ እንደዚህ ገጥሞኝ አላውቅም። ክችች የሚል ሰው ባልተፈለኩበት ስፍራ መቀመጥን አልወድም እውነት ለመናገር። ግን አንዳንድ ሴት ደግሞ ያስደስተዋል መሰለኝ ሳስበው እና የሷን ባህሪ እንደዛ ነው የሆነብኝ አሁን ላይ። በግድ የሆነ ነገር ካልሆነ ሞቼ ይገኛለሁ፣ በግድ የሆነ ነገር ካልሆነ እንደዚህ ይፈጠራል የምትል ሴት ናት እና ትቻታለሁ። ለምን አንዳንዴ ትላላችሁ በርግጥ አሁንም እንድታውቀው የምፈልገው ነገር ሜቢ ቪዲዮውን ይደርሳታል ብዬ አስባለሁ። ይሄ ጉዳይ እስካላበቃ ድረስ ቤተሰብም ሆነ ምንም ሆነ እሷን የሚተውበት ምንም ምክንያት አይኖርም። ለምን እንደነገርኳችሁ ነው። ነገር መደጋገም ይሆናል። ብዙ ጊዜ ሳወራ በማይሆን መንገድ ነው የመጣችው። ሴት ናት ብያችኋለሁ። እንደ ሴትነቷ የሆነ ነገር ለሴት ልታስቡ ትችላላችሁ። ግን መንገዷ ትክክል ስላልሆነ ትክክል አይደለሽም ብዬ ደጋግሜ ተናግሬያለሁ። በጓደኞች በብዙ ነገር ተናግሬያለሁ። አትሰማም። ግን አሁን ሩታ ግን ከሷ ጋር እንድታወራ አልፈልግም እውነት ለመናገር ማለት በቃ የሆነ ተናግሮ ጥሬ ለሚሆን ሰው ከሱ ጋራ እንካ መልስ ራሱ መመለስ አያስፈልግም። መብቷን ደግሞ ለሷ መናገርም አይጠበቅባትም። ምክንያቱም ማሳወቅ አይጠበቅባትም። አውቃለሁ ብያቸዋለሁ ከዚህ በፊትም ሩታም ጋር አብርሽም ጋር ፍቅር አለ። ይሄ ግልጽ ነው። ይሄ ግልጽ ስለሆነ ግን ወደ አንድ የሚመጡበት መስመሮች ዝግትግት እያሉ ነው እየተቸገሩ ያሉት፣ እየተዘጋባቸው ነው። እዛ ጋም አብርሽ ጋም አሁን ለምንድን ነው ይሄንን ያልኩት ፋሚሊ እንድትስት ስለማልፈልግ ነው። ሩታ ማለት አሁን ሰዎችን ታምናለች። አብርሽ ልክ እንዳመነው ጓደኞቹን አሁን እሱን አብርሽ ጓደኞቼ እንዲህ ናቸው ብትሉት የሳለበት ነገር አለ። አይሰማችሁም ቢሞት ማለት ነው። እና እሷም ያንን ውስጥ ገብታ ነገሮችን ሰዎችን አምና እንዳትጎዳ እፈራለሁ። ለምን ይሄንን ነገር ለሷ አሁን ለእናንተ ብቻ ሳይሆን ይሄንን የምለው ለራሷን ብያታለሁ። ማለት ሁሉ ነገሮች ያንዳንዱን የማደርገውን ድርጊት ለእናንተ ማሳየትን አልፈልግም ብያችኋለሁ ከዚህ በፊትም። አንዳንዴ ጠቅለል አድርጌ ላመጣላችሁ እችላለሁ፣ ውስጥ ላይ ደግሞ ብዙ ነገሮችን ላደርግ እችላለሁ። እና አሁን እሷም በቃ እንደ አብርሽ እንድትሆን አልፈልግም። አብርሽ በቃ አምኖ ልክ ነው ብለው በሚመሩት መንገድ እየተጓዘ ነው። እኔ በሰው አልመራም እንዲህ አላደርግም ይላል፣ ግን አይደለም እንደዛ ነው የሆነው። የሱ ህይወት የሆነው እንዲህ ከመስመር የወጣው ለዛ ነው። ቀስ በቀስ እያሉ ነው ያስገቡት ወደዚህ ሲስተም ውስጥ፣ ወደ ልጅቷ ሲስተም ውስጥ ማለት ነው። አሁን እዚች ጋም ደግሞ ያመነችው ነገር አለ ሩታ እንዲህ ከሚሆን ይልቅ ግን እኔ አሁን ደጋግሜ ነው የምናገረው። በቃ አዳምጡ እስቲ፣ ራሳችሁን ቆም በሉ እባካችሁ፣ ስሙኝ፣ አዳምጡኝ ነው የምለው። ሩታም ብትሆኚ አብርሽም ብትሆን
በቃ እስቲ አዳምጡኝ። መሐላችሁ ሰውን አታስገቡ። ተውት በቃ እሺ። አብሮ መሆናችሁ አይደለም ለየፊናችሁ ጊዜ ይኑራችሁ። እንደምትዋደዱ ግልጽ ነው። አገር ምድሩ ሁሉም ነገር ያወቀው ነው፣ ያስታውቃል። በቃ እንዲሁ የምር ሪል ፍቅር ያለው ሰውና የማስመሰል ፍቅር ያለው ሰው ያስታውቃል በግልጽ። ምክንያቱም የሆነ ከልባችሁ የወጣ ነገርና የሆነ ዝም ብሎ ላፍ ሲሆን ያሳውቃል። እና አሁንም እነሱ ጋር ያለው ነገር ሪል ነው፣ እዛ ጋር ያለው ነገር ፌክ ነው ብያለሁኝ። ለመበሻሸቅ እንደሆነ ተናግሬያለሁኝ። ይመኑትም አይመኑትም የሚያሳየኝ ግን ያ ነው ለኔ። እና ያንን እስከሆነ ድረስ እናንተ ነገሮቻችሁን ተዋችሁ። ብሩክም አቤልም ዙሪያ ላይ ያላችሁ በሙሉ ማለት ነው። እሺ እኔ የምለው አይደለም አልገባኝም ማለት ሩታ ጋር የሆነ ሰው ሲመጣ ለምን ዘራፍ ትላላችሁ? አብርሽ ጋር ሲመጣ ሰው ታመጣላችሁ። የምትፈልጉት ግን ማለት ነው እናንተ ሐሳባችሁ ግን አንድ እንዲሆኑ ነው እንዲለያዩ ነው ወይስ ህይወታቸው ሁሌ እየተበጠበጠ እንዲኖር ነው ሐሳባችሁ? አልገባኝም። ለምን እንዳልኩኝ ታውቃላችሁ ቤተሰብ? ይሄንን በጣም እያየሁት ግራ ይገባኛል። ቪዲዮዎችን አያቸዋለሁ፣ ግራ ይገባኛል። የኔ ግራ የሚገባኝን ነው እናንተን የምጠይቃችሁ ማለት ነው ቤተሰብ። እና ምንድነው ያሰባችሁት? ብሩክም አቤልም ሁላችሁም ዙሪያቸው ላይ ያላችሁ ሰዎች የነሱ ምንድነው የምትፈልጉት? ከነሱ ህይወት ምንድነው የምትፈልጉት? አልገባኝም። ምንድነው የምትፈልጉት? ህይወታቸው ሁሌ እየተበጠበጠ እንዲኖር ነው ወይስ ሰላማቸውን ነው የምትፈልጉት? ሰላማቸውን ከፈለጋችሁ በእነሱ ዙሪያ ያለውን ነገር ተውት አድርጉት። ነገር እናንተ አሁን ዝም ብዬ ሳስበው ነገሩ ስረዳ ማለት ነው እዛም ቤት ትሄዳላችሁ፣ ነገር ታቀጣጥላላችሁ፣ የማይበርድ እሳት ይጫራል ማለት ነው። እዛም ጋር ትሄዳላችሁ፣ የማይበርድ እሳት ይጫራል። ከዛ በኋላ ነገሩ ከመብረድ ይልቅ ይቀጣጠላል። ያ ሰዓት ላይ ችግር ይፈጠራል ማለት ነው። እዛም ጋር እልህ ይጋባና ከእልህ በልህ የሆነ ነገር ይፈጠራል። እዚህም ጋር ደግሞ ያ ለእናንተ ደስታ ነው የሚሰጣችሁ? ደስታ ነው ወይ የሚሰጣችሁ? እሱን እኔ እንድታስረዱኝ እፈልጋለሁ። በቃ የምሬን ነው። አሁን በቪዲዮ ብቻ አይደለም በአካል አግኝቻችሁ እንድታወሩኝ እፈልጋለሁ። ምክንያቱም ምንድነው በቃ ያ ነው ወይ ደስታችሁ? የእናንተ አንድ እንዲሆኑ ነው ደስታችሁ ወይስ እንዲለያዩ ነው ወይስ እንዲያብዱ ነው ወይስ ህይወታቸው ሁሌ እየተበጠበጠ እንዲኖር ነው? አልገባኝም። ወይ ከህይወታቸው ጠቅላችሁ አልወጣችሁ ወይ ደግሞ ነገሩን አልተዋችሁ። አንዳንዴ እኮ መተውም ዝም ማለትም እኮ ትልቅ ነገር ነው፣ የትልቅ ሰው ምልክት ነው ዝም ማለትም። እናንተ እኮ ዝም ማላላችሁም፣ ነገሩን እያቀጣጠላችሁ እዛም ትሄዳላችሁ፣ የሆነ ነገር ትለኩሳላችሁ፣ እዛም ትሄዳላችሁ፣ የሆነ ነገር ትለኩሳላችሁ። ያ ነገር ልክ ነው ወይ ነው ምለው? እንዳለ ጓደኞቹ የምትባሉ ማናቸውም ወዳጅም ነኝ የምትሉ ጠላትም ነኝ የምትሉ ምንም ብትሉ ለአንድ ሰው ያስፈልገዋል፣ ይሆነዋል፣ ህይወት ይሆነዋል፣ ይመራዋል ብላችሁ ያሰባችሁትን ነገር ነው ማድረግ ያለባችሁ? ወይስ ውሃ ቀዳ ውሃ መልስ፣ ውሃ ቀዳ ውሃ መልስ፣ ውሃ ቀዳ ውሃ መልስ? ከዛስ የነዚህ ልጆች ህይወት አያሳስባችሁም? እናንተስ ነገ ምን አይነት አንዳንዴ እኮ አሁን እኔ የሆነ ነገርን ሳደርግ ነገ በህይወቴ ምን ይገጥመኝ ይሆን ብዬ ነው ማደርገው። በነገራችን ላይ እኔ አሁን ሴት ልጅ ላይ ለሚደርሰው ግፍ የሆነ ነገር መሆን የለበትም፣ ይሄ ትክክል አይደለም ብዬ ሳምን ነገዬን አስቤ ነው፣ ልጄን አስቤ ነው፣ የሆነ ነገር አስቤ ነው ያስቀመጥኩት ነገር ስለሚቀመጥልኝ መልካምም ዘር ልዝራ መጥፎም ዘር ራሱን ስለሚያገኘኝ ነው ትክክለኛውን ነገር ማድረግን የምመርጠው ብዙ ጊዜ ማለት ነው። እና የሆነ ወገንተኝነትን ቤተሰብሽ አይደለም ወንድምሽ አይደለም እንደዚህ ኖ እሱን አይደለም የትኛው ጋር ነው ጥፋት ያለው ብዬ ነው ማየት የምፈልገው እኔ። ግን ሰው ግን አንዳንድ ሰው ግን ስረዳው እንደዛ ለምንድን ነው ማያየው? ነገ በህይወቴ ምን ይከሰታል? እኔ ህይወት ላይ ምን ይፈጠራል? ቢፈጠርስ ምንድነው ማደርገው? ይሄንን ነገር ለነገ ህይወቴ ትክክል ነው እያደረኩ ያለሁት ብሎ ለምን አያስብም ሰው? ማንኛውም ሰው አሁን ዓለም ላይ ስንኖር ነው የምላችሁ፣ ማንንም ሰው 100% አይደለም፣ ሁሉም ስህተት አለበት። ገብቷችኋል? ግን የሰው ልጅ ለምንድን ነው እንደዛ ማስበው? እኔ ነገ በማሰብ ዛሬውን ለምን ትክክለኛ ህይወት አይኖርም ነው ብዬ ማስበው። እና ደግሞ የሆነ በቃ በህግ የሆነ ነገር ይሁኑ እነኚህ ሰዎች በሰው ህይወት ገብተው እንደዚህ ብለው እንደዛ ብለው የምትሉ ሰዎች አላችሁ።
ህግ የራሱ ሂደት አላችሁ። ሜቢ ኦዲየንስ መሃልም ልትኖሩ ትችላላችሁ። ህግ አዋቂዎች ህግ የራሱ ሂደት አለው። ምንም ማንም ሰው ተነስቶ ምንም የማድረግ መብት የለውም። ሁሉም አካሄድ አለው። ብዙ ነገር አሁን እንደኛ ንዴት ቢሆን እንደኔ ንዴት እንደሆነ ነገር ቢሆን ምንም ማድረግ ይቻላል። ግን እንደዛ ሳይሆን የራሱ አመለካከት የራሱ ሂደት አለው። ማንም ሰው ተነስቶ የሆነ ነገርን ማድረግ ስለማይችል ነው ህግ ፊት ማቅረብ ወይ የሆነ ነገር ማድረግ ስለማይችል ነው። እና እንጂ የሰው ልጅ እኔ ምንም ያህል ቢበድለኝ ምንም ያህል ቢያጠፋ ለሰው ጥፋት ተመኝቼ አላውቅም እውነት ለመናገር። ምክንያቱም ልብ ስጠው ነው የምለው፣ አይምሮ ስጠው፣ ወደ ራሱ መልሰው፣ ይሄ ነገር ትክክል እንዳልሆነ የሚያውቅበት ልቦና ስጠው ብዬ ነው ብዙ ሰዎችን ስጸልይ ጸሎት ማደርገው እንደዛ ነው እንጂ ትክክል መሆን ያለበት እንደዛ ነው። ቤተሰብ ለምን እኔ አላቅም ዓለም ከባድ ናት እውነት ለመናገር። አሁን ዓለም እንዲህ ብላችሁ በራሳችሁ መንገድ የምትቀርጿት አይደለችም። እራሷ እንደቀረጸችላችሁ ነው የምትኖሩት። ምድር ላይ ስትኖሩ እናንተ ባሰባችሁበት ኖራችሁ አታውቁም። እሱ ባሰበላችሁ ነው የምትኖሩት። ነገሮች እንዲህ ነው ብዙ ጊዜ የሚቀያየሩትና የሰው ልጅ ህይወት ላይም ይሄ ነው የሚከሰተው እና አሁንም እየተከሰተ ያለው ይሄንን ነው። እና ይሄን ስለሆነ እኔ ምንድነው ምለው አሁንም የምላችሁ ነገር ዙሪያው ላይ ያላችሁት ነጋችሁን እያሰባችሁ አድርጉት። ለምታደርጉት እያንዳንዱ ነገር ነጋችሁን እያሰባችሁ አድርጉት። እንደዛ ሲሆን ነው ጥሩ ለእናንተ ህይወት። ነገ እናንተ በቃ ሚስት ትኖራችኋለች፣ ልጅ ይኖራችኋል። እናንተ ህይወት ላይ የሆነ ሰው ገብቶ እንደዚህ አይነት ነገር ቢፈጥር ምንድነው የምታደርጉት? ያ ነው ትልቁ ማሰብ ያለባችሁ። እና ያንን ነው ለመናገር የፈለኩት። አብርሽም ጋር ደግሞ ሲሄድ ወንድሜም ጋር ትልቅ ስህተት አለ። ምክንያቱም አንድ የመጀመሪያ ደረጃ ሰው የማመን ነገር ነው ያለበት፣ ውስጡ ላይ ሰውን ያምናል። ያ ነገር ደግሞ ይጎዳዋል መልሶ። ይሄ ትክክል ነው፣ ግልጽ ነው እንጂ ይሄ ልጅ ክፉ ሆኖ አይደለም። ግን እሷን ብትሆን ጠልታው አይደለም፣ ስራዎቹን ግን ትጠላለች። እኔም ብሆን ደግሞ ወንድሜ ነው፣ አካሌ ነው፣ ጠልቻው አይደለም። የሚያደርጋቸው ነገሮች ግን መጥፎ ነገር ሳይ ግን ደስ አይለኝም። በቃ ያ ነገር ለምን እንዲህ ይሆናል ብዬ ማንኛውም እንኳን ወንድማችሁ የራሳችሁ አካላችሁ ይቅርና ማንኛውም ሰው የሆነ ቦታ ላይ የማይሆን ስፍራ ላይ ስታገኙት ይሄ ነገር ለምን ይሆናል፣ ለምን እንደዚህ ያደርጋል ትላላችሁ አይደለ? እኔም ጋር እንደዛ ነው ያለው። እና አንተም ብትሆን ከሱ ጋር ሄደ ሰጣ ገባ ውስጥ ወንድሜ አብርሽ እሱ ጋር ከሱ ጋር ሰጣ ገባ ውስጥ ገብተህ ወርደህ መታየት የለብህም። መውረድ ነው እኔ የምለው። ለምን ከማይሆን ሰው ጋር መልስ መመላለስ በራሱ መውረድ ነው። ስለዚህ መውረድ አይጠበቅብህም። በቃ አለቀ። እንደዛ መባልም ይሄ ነገር የባሰ ነው። የሆነ ነገር ይፈጥርና የባሰ አምባገነን እንዲሆን ነው የሚያደርገው። ስለዚህ አትውረድ። ሩቲን ብትሆኚ ደግሞ ሄርሜላ ጋር አትውረጂ ከሷ ጋር በቃ። ምክንያቱም አላቅም አያስፈልጋቸውም ነው። እኔ እንደዛ መባሉ አያስፈልግም። ይሄ ማለት ታዲያ እንዴት ነው አሁን እሱ ፍላጎት እያለው የሆነ ነገር እየሆነ እሷን ፍላጎት እያላት የሆነ ነገር እየሆነች ግን በመሃል እየገቡ ያሉ ሰዎችን እነሱ እየፈቀዱላቸው የሆነ እንደፈለጉ እንዲመሯቸው እየፈቀዱ ከሆነ እንዴት ይወጣሉ ከህይወታቸው? አይወጡም እኮ መቼም አይወጡም። ያ ነገር እንዳይፈጠር ከፈለጋችሁ ሁለታችሁም እስኪ ዝም በሉ፣ ራሳችሁን አዳምጡ። በቃ ራሳችሁን አዳምጡ፣ ዝም በሉ። ግን እኔ ትክክለኛ መስመር እስክትመጡ ድረስ መቼም እስክትሰላችሁኝ ድረስ የተቻለኝን ከማድረግ ወደ ኋላ አልልም። አውቃለሁ ብዙ ውስጥ ላይ ሳወራ አብርሽ ሊደብርህ ይችላል። በቃ በዚህ ልክ ባጨቀጨቀኝ ብለህ ልታስብ ትችላለህ ወንድሜ። ግን አወራሃለሁ ትክክለኛ መስመር እስክትይዝ ድረስ እስከ መጨረሻው ድረስ ከማውራት ወደ ኋላ አልልም። ቤተሰብ እኔ እሱ ፊት በቃ እንደዚህ ማውራ ብዙ ነገር በስልክም በምንም ብዙ ነገር ስለምለው ነው ይሄንን እምላችሁ። በቃ ትክክለኛ መስመር እስኪ ያገኝልኝ ድረስ ማለት ያለብኝን ከማለት ወደ ኋላ አልልም። አሁንም ቢሰለችም ማለት ነው። ስማኝ፣ ለምን ለራሴ ህይወት ብዬ ነው። የራሴን ህይወት ትቼ የራሴ የምኖረው ህይወት እኮ ይኖረኛል አይደል እንዴ? ስራ አለ፣ ላይፍ አለ፣ ብዙ ነገር አለ። ትቼ ግን ወደ አንተ መስመር አንተ ላይ ስሆን ያንተ ህይወት እንዲቀና እንጂ እንዲበላሽ አይደለም። ስለዚህ እንዲቀናልህ ስለምፈልግ ነው ይሄንን የማደርገው። ይሄን ደግሞ በመጥፎ ታይዋለህ ብዬ አላስብም። ምክንያቱም ያንተን ኑሮ እኔ እኮ አልኖርልህም። መጥፎ ብትኖር የማይሆን ህይወት ላይ ብትገኝ እኔ አይደለሁም የምኖረው ያንን ህይወት፣ አንተ ነህ። ያንን ህይወት መልካም የሆነውን ትክክለኛ የሆነው መስመር እንዳትስት ነው የምፈልገው። ዛሬ ላይ ደግሞ የሆነ ነገር ሲሆን
ወንድ ልጅ በተለይ ከትዳር ከተፈናቀለ የሆነ ነገር ከሆነ ህይወቱ የተስተካከለ አይሆንም። ብዙ ጊዜ የመረበሽ አይነት ነገሮች ናቸው የሚገጥመው። ሴት ልጅ ጠንካራ ናት፣ ብዙ ነገሮችን መቋቋም ትችላለች እና ያንን ነገር እንዳይገጥመው የተቻለኝን እያደረኩኝ ነው። ገብቶሃል አይደለ? ያንን ተረዳኝ ነው ምለው ወንድሜ። ጓደኞቹ ደግሞ ከዙሪያው እራቁ፣ ሽሹ። ነገርን ከማቀጣጠል ይልቅ አትቅረቡ፣ የሆነ ነገሩን አታያይዙት። ማርገብን እስቲ እሳት ላይ ውሃ መድፋትን ልመዱ። እሳቱን እንጨት ጨምራችሁ ከማቀጣጠል ይልቅ ውሃ መጨመርን ልመዱ። አርግቡት፣ ይሄ ነገር አርግቡት። እየተቀጣጠለ ሌላ ነገርን አይፍጠር ነው ምለው። ቤተሰብ እንግዲህ ቢሰለቻቸውም ማውራቴን አላቆምም። አሁን እስካሁንም ድረስ እመጣለሁ ብዬ ነበር። ሰሞኑ አንዳንድ ሜንሽን እየተደረገልኝ ነው፣ እያየሁ ነው፣ ግን እንትን አላልኩኝም። አንዳንድ በማይመለከታቸው ነገር ገብተው እንትን የሚሉም አሉ። ለሁሉም ልቦና ይስጣቸው ነው የምለው ፋሚሊ።